ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንኩ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በጦም በብርድና በራቁትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ቆሮንጦስ ምዕራፍ 11 ከቁጥር 23 በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማእስሮ ሰሙኑ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱስ አውሳብዮስ ገብሩ ለቅዱስ ሱስንዮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 18 በዚች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳብዮስ በሰማዕትነት አረፈ። ዲዮቅልጥያኖስም ቅዱስ ሱስንዮስን በሚያሰቃየው ጊዜ ንጉሥ ሆይ ለሱስንዮስ አውሳብዮስ የሚባል አገልጋይ አለው። እርሱም በፍጹም ልቡ እንደ ጌታው ክርስቶስን ያመልከዋል፣ የአንተን አማልክት አያመልክም አሉት። አምጡት አለ። ወደ እርሱም ባቀረቡት ጊዜ ስለ ሃይማኖቱ ጠየቀው። እርሱም በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመነ። ንጉሡም ብዙ አባበለው፣ አማልክቶቹንም ማምለክ በመተው ገሰጸው። ቅዱሱም የእውነት አምላክ የእግዚአብሔርን አምልኮት በመተው ንጉሡን መልሶ ገሰጸው። ስለዚህም ንጉሥ ቁጣን ጨመረ፣ ራሱንም በሰይፍ ይቆርጡት ዘንድ አዘዘ። ይህም ቅዱስ ከጌታው ከሱስንዮስ ቀድሞ የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህች ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህ ቅዱስ የአባቱ ስም ሲድራቅ የእናቱ ስም ማርያም ነው። ይህንንም ቅዱስ በወለዱት ጊዜ ከርሳ የምትባል የእናቱ እህት ወስዳ ከልጇ ጋር አሳደገችው። 7 ዓመትም በሆናቸው ጊዜ ወደ መምህር ወሰደችውና የቤተ ክርስቲያንን ትምህርት ሕጉንና ሥርዓቱን ተማሩ። በጾምና በጸሎትም ሲጋደሉ ኖሩ። የእግዚአብሔር መልአክ ቅዱስ ገብርኤልን ተገለጠላቸው። ስለ ክብር ባለቤት ክርስቶስ ስም ምስክር እንደሚሆኑም ነገራቸው። ከጥቂት ወራትም በኋላ ሰይጣን ዲዮቅልጥያኖስን አስቶ ለጣዖት በሰገደ ጊዜ እኒህ ቅዱሳን ክርስቲያኖች እንደሆኑ ነገር ሰሩባቸው። የእንዴናው ገዢ አርያኖስም ወደ እርሱ አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸው እስኪፈስ ከባላ ላይ ሰቅለው እንዲገርፏቸው አዘዘ። ከጾምና ከስግደት የተነሳ ሥጋው ስለደከመ የስቃዩ ሕማም ለጴጥሮስ ታወቀው። ያን ጊዜ የእግዚአብሔር መልአክ ከሕመሙ ፈወሰው። አርያኖስም አይቶ ጴጥሮስን ወደ ምስራቅ አገር ወስደው በዚያ ራሱን በሰይፍ እንዲቆርጡት አዘዘ። አባ ብሶይም በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በርሳቸውም ተቃቅፈው ተሳሳሙ። በሰማያዊት ኢየሩሳሌም እንዲሰበስባቸው ወደ ጌታችን ጸለዩ። እነሆ ወደ እርሳቸውም ከሰማይ ቃል መጣ እንዲህ የሚል ተጋዳዮች ሆይ በሰማያት በብዙ ጉባኤ መካከል ትኖራላችሁና ሰላም ይሆንላችሁ። ሥጋችሁም በምድር አይለያይም። ከዚህም በኋላ መልአክ አባ ብሶይን ወደ እስር ቤት መለሰው። ጭፍሮቹም ኃያል ድል አድራጊ አባ ጴጥሮስን ራሱን ቆረጡ፣ ሥጋውንም በእንጨት ላይ ሰቀሉ። አባ ብሶይም በጭልታ የወስደው ዘንድ የእስር ቤት ጠባቂውን ለመነው። ሂዶም የአባ ጴጥሮስን ሥጋ ዋጀው፣ በሽቱ አድርጎ ገንዞ በስውር ቦታ ቀበረው። በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። በዚች ቀን በጠርሴስ አገር ውስጥ መከራ የተቀበሉ የከበሩ ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚች ቀን የአርማንያው ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታት። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሚያዝያ 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አውሳብዮስ ሰማዕት፣ አባ ጴጥሮስ ሰማዕት፣ ሰማዕታተ ጠርሴስ። ወርሃዊ በዓላት ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት፣ አቡነ አኖሬዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆን። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ
የአብያተ ክርስቲያናት ሁሉ ሐሳብ ነው። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 23። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን፣ የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ለብርሃነ ትንሣኤው በሰላም እንዳደረሰን ለብርሃነ ዕርገቱ ደግሞ እንዲሁ በሰላም በጤና እንዲያደርሰን የአምላካችን ቅዱስ ፈቃድ ይሆንልን። ከሚሰማው ከሚታየው ክፉ ነገር ሁሉ ይሰውረን። የሰላም አምላክ ሰላሙን ይስጠን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆይ